ሰላም ጤና ይስጥልኝ እንደምናላችሁ ልዩ ነኝ። ዛሬም ደግሞ በአዲስ ቪዲዮ ተመልሻለሁኝ። ዛሬ ማሳያችሁ እንዴት ህልበት እንደማዘጋጅ ነው። በጣም ቀላል ነው። ማንኛውም ሰው ሊያዘጋጀው የሚችለው ነው። መጀመሪያ እንደምታዩት ህልበቱን እበጠብጠዋለሁ በቀዝቃዛ ውሃ ማለት ነው። በደንብ እንዲዋሃድልኝ የጓጎለ እንዳይኖረው በመምቻ ነው በእንቁላል መምቻ ነው የምመታው። በዛ ላይ ደግሞ ትንሽዬ ክሬሚነስ እንዲኖረውና ለረጅም ጊዜ ማለት ለ7 ቀን ለ5 ቀን ፍሪጅ ውስጥ ይቀመጣል። እንዲቀመጥልኝ ጨውና ዘይት አረግበታለሁ። እንደምታዩት በደንብ አዋህደዋለሁ ማለት ነው። እንደዚህ በደንብ ሲዋሃድ አረፋ ይሆናል። ኮንሲስተንሲው ግን ይሄን እንደዚህ እንደምታዩት ነው። እንደዚህ ሲሆን እሳት ላይ ጥደዋለሁ ማለት ነው። ስታማስሉት ልክ እንደ ሽሮ ወይንም ደግሞ ልክ እንደ አጥሚት እየወፈረ ይመጣል። ይሄንን ሲመስል አወጣዋለሁ ማለት ነው። እንደምታዩት ተንተክትኮ ማለት ነው። እሳት ላይ ያደረኩት ለ10 ደቂቃ ነው። ኤግዛክትሊ ሰዓት ስለያስኩኝ ነው ምነግራችሁ፣ ደቂቃ ስለያስኩኝ። ይሄን እንደዚህ ሲሆን አብሲት የመሰለ ወይም ወፍራም ሽሮ የመሰለ ሲመስል እናጠፋዋለን እሳቱን። ከዛ በመቀጠል እንደምታዩት ትንሽ ሲቀዘቅዝ ድስቱ ላይ እንደዚህ አይነት እቃ ላይ ማቀዝቀዣ እቃ ላይ እናስቀምጠዋለን ማለት ነው። እየጠነከረ ወደ ሶሊድነት እየተለወጠ ይሄዳል። ያያችሁት ሊጥ አሁንም እንደምታዩት ወፍሯል። ከዚህ የበለጠ ደግሞ በጣም ይወፍራል፣ ታዩታላችሁ ማለት ነው። ከዛ ያው እኔ ወዲያው ከ2 ሰዓት በኋላ ስለፈለኩት ያደረኩት ምንድነው በበረዶን ያቀዘቀስኩት ለፍጥነት ማለት ነው። እናንተ ደግሞ ለነገ ፕሮግራማችሁ ሰርታችሁ እንደዚህ ማሳደር ትችላላችሁ ፍሪጅ ውስጥ። እንዳልኳችሁ ትንሽ ጨው ስላለው ረዘም ያለ ጊዜ ሊቆይ ይችላል። ግን ቼክ አርጋችሁ ተጠቀሙ። ሁሌ ከፍሪጅ ውስጥ እቃ ስትጠቀሙ ማለት ነው አሽትታችሁ ለመጠቀም ሞክሩ። እኔ ወዲያው ስለፈለኩት እንደነገርኳችሁ እዚህ ላይ እንደዚህ በማድረግ ሶሊድ ቶሎ እንዲሆንልኝ አድርጌያለሁ ማለት ነው። ከዛ በመቀጠል ወደ አሰራሩ ነው የምንሄደው ማለት ነው። ከዛ እንደምታዩት እንዴት ቁርስ እንደሚል እንደምታዩት ነው። ሶሊድ ነው በቃ የሚሆነው። ይሄንን የምንፈጭበት እቃ ላይ አድርገን የምንፈልጋቸውን ነገሮች ጨምረን መጠቀም እንችላለን። ይሄንን ያዘጋጀሁት ለ2 በየአይነት የሚሆን ነው እና ምን መጠኑን እንድታውቁት እንደዛ መጠናችሁ መስራት ትችላላችሁ። ከዛ እንደምታዩት ውሃ፣ ዘይት፣ ትንሽ ክሪሚነስ ምላሳችን ላይ እንዲሰማን፣ ከዛ ሎሚ፣ ነጭ ሽንኩርትም አንዳንዴ ጨምራለሁ። በጣም ነጭ ያደርገዋል፣ ፍላፊ ያደርገዋል። ከዛ በዚህ በስታንድ ሚክሰሩ እነዚህን ውሃ ጠብ እያደረኩኝ የሚፈልገው ኮንሲስተንሲ እስኪደርስ ድረስ መፍጨት ነው ማለት ነው። በጣም ቀላል ነው። እንግዲህ አንድ ሚክሰር በጣም ብዙ ነገር የሚያቀልልን ነው። ህልበትን ደግሞ ባንዴ ነው የሚለውጠው። ረጅም ሰዓት እንትን ማለት የለባችሁም፣ መድከም የለባችሁም። ይሄ በፍጥነት ቶሎ ህልበት ውስጥ አየር እንዲገባ ይረዳዋል። ፍለፊ የሚሆነው ያው ረጅም ጊዜ ባረጋችሁት ቁጥር ነው። ይሄ ደግሞ በጣም ፈጣን ስለሆነ ቶሎ እንደዛ አይነት ፍለፊነስ ይሰጠዋል ማለት ነው። እና ይሄ ጥሩ ሆኖ አግኝቼዋለሁ፣ ጊዜ ቆጣቢ ሆኖ አግኝቼዋለሁና እናንተም ተጠቀሙበት። ከዛ በተለያየ ደግሞ ፍሌቨር መጠቀም ትችላላችሁ። ማለት ቅመማ ቅመሞችን መጨመር ትችላላችሁ። ነጭ ሽንኩርት ያጣፍጠዋል ከቃሪያ ጋር ከስልስ ጋር ስታቀርቡት ደግሞ በጣም ኮምፕሊት ይሆናል። ሌላው ደግሞ እኔ ህልበትን ለየትም ለማድረግ ጓደኞቻችሁንም ምናምን በመጠሩበት ጊዜ እነሱን ሰርፕራይዝ ለማድረግ ቤተሰቦቻችሁን በተለያየ ከለር ማድረግ ትችላላችሁ። እዚህ ጋር እንደበቃው የምናውቀው ነጭ ይሆናል። የሆነ የሎ ላይት ላይ የሎ ወደ ነጭ ይሆናል። እዚህ ጋር መብራቱ ስለማያሳይ ነው። ግን እንዴት እንደሚሆን ታዩታላችሁ ሲቀርብ ማለት ነው። እና ነጭ ሲሆን እና ፍለፊ ሲሆን እንደምታዩት ቴክስቸሩ ይታያችኋል፣ ትገምታላችሁ ብዬ አስባለሁ። ይበቃዋል ማለት ነው። እና ይሄንን ይመስላል። ከዛ ደግሞ በመቀጠል ደግሞ የተለያየ ከለር የሰራሁትን ህልበቶች ያሳያችኋለሁ ማለት ነው። ምንም አይነት አርቲፊሻል ነገር አልጠቀምም። ግን በተፈጥሯዊ ሁኔታ ቆንጆ ከለር እንዲኖራቸው ህልበት ከነጭ የተለየ መልክ እንዲኖራቸው አርጌ ያዘጋጀሁትን አካፍላችኋለሁኝ። የመጀመሪያው በፒንክ ወይንም ደግሞ ቀይ የሆነ ህልበት ነው።
ይሄ ደግሞ በቀይ ስር ጁስ ስለሰራሁት ነው። በማረገው ውሃ ፋንታ የቀይ ስር ጁስ ጠብ እያደረኩኝ የምፈልገው ኮንሲስተንሲ እስኪደርስ ድረስ በደንብ ፈጭቸዋለሁ ማለት ነው። እንደምታዩት በጣም የሚያምር የሚጣፍጥ ይወጣዋል ማለት ነው። ለየት ለማድረግ ከጓደኞቻችሁን ቤተሰቦቻችሁን ሰርፕራይዝ ለማድረግ በጣም ቆንጆ አማራጭ ነው ብዬ አስባለሁ። ለየት ያለ ነገር መሞከር የምትፈልጉ ሰዎች እንድትሞክሩት አበረታታችኋለሁ። ምላሻችሁንም ኮሜንት ላይ ያሳውቁኝ። ሌላው ደግሞ አረንጓዴ ህልበትን የሰራሁት ያንን ደግሞ በስፒናች ጁስ ወይም በተፈጨ የጎመን ወይም የስፒናች ጁስ መሰራት ይችላል። ባይዘው ጎመን ዱቄትም ካላችሁ እሱንም ብናድርጉ መጨመር ስትፈጩ ማድረግ ትችላላችሁ። በተቻለ ሁኔታ ግን በውሃ መልክ ቢሆን በጣም ጥሩ ነው፣ ለፍለፊነሱ ማለት ነው። እንደምታዩት ዱቄቱን ወይም በቀዝቃዛ ውሃ በጥብጣችሁ እንደዚህ ስትፈጩ ህልበቱ ላይ ፖር ማድረግ ትችላላችሁ ማለት ነው። እኔ ያው ስፒናች ጁስ ነው የተጠቀምኩት ውሃውን አጥልዬ ማለት ነው። እና እንደዚህ ይወጣዋል ማለት ነው። ትንሽ ፈዘዝ እንዲል ከፈለጋችሁ ላይት ሜንት ነገር ይሰጣል ከለሩ ወይንም ደግሞ ደመቅ ያለ ነገር ከፈለጋችሁ እንዳይቀጥንባችሁ እየተጠነቀቃችሁ ልበታችሁ እንደዚህ መጠቀም ትችላላችሁ ማለት ነው። በጣም የሚያምር ይሄንንም በጣም ሞክሬዋለሁኝ፣ አሳያችኋለሁ እንጀራ ላይ በጣም ቆንጆ ነው። እና በዚህ መልኩም ለየት አርጋችሁ ቤተሰቦቻችሁን ሰርፕራይዝ ማድረግ ትችላላችሁ። ስለተከታተላችሁኝ አመሰግናለሁኝ። ባይ